ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ። ገበየሁ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ። የአድዋ ሥላሴን ጠላት አረከሰው ገበየሁ በሞቴ ግባና ቀድሰው። አድዋ የአድዋ ድል የኢትዮጵያ ብሔራዊ ክብር ማህተም፣ የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ነው። የመላው ዓለም ተፈጥሯዊ ግብርና ሰብአዊ ክብር የታደሰው በእውነትና በፍትህ ህልውናና ምልአት ላይ የተሰካ ትልቅ ጥርስ የተነቀለው በአድዋ የታላቅ ሕዝቦች ታላቅ ድል ነው። ከአዲስ አበባ ወደ ሰሜን ኢትዮጵያ ስንሄድ 1066 ኪሎ ሜትር ርቀት ላይ ታላቁ ጦርነት የተደረገበትና ታላቁ ድል የተገኘበት ስፍራ አድዋ ከተማና የከተማው ግድም ገመገሞች ይገኛሉ። በኢትዮጵያውያን አቡሻክር ጁሊያን ካሌንደር የካቲት 23 ቀን 1888 ዓመተ ምህረት ወይም በአውሮፓውያን የዘመን አቆጣጠር ግሪጎሪያን ካሌንደር ፌብሩዋሪ የካቲት መጨረሻና ማርች ወይም መጋቢት መጀመሪያ ላይ 1896 ለጦርነቱ መነሻ የሆነው ውል የተፈጸመው በዚሁ ዘመን ከአዲስ አበባ በስተሰሜን 468 ኪሎ ሜትር ርቀት ግድም ከውጫሌ ከተማ ግርጌ ከአምባሰል ተራራ ስር ወሎ ውስጥ ንጉሥ ይስማ የተባለ በሚጠራ ስፍራ ነበር። ሸልዶ ተራራ ወይም ሶሎዳ ተራራ፣ ማርያም ሸዊቶ፣ አዲ ተቦን፣ ረቢ አርእየኒ፣ እግዚአብሔር አሳየኝ በመሰኘት የሚታወቁት እነዚህ ገመገሞችና ተራራማ ስፍራዎች ዋነኞቹ የጦር ግንባሮች ናቸው። በመቶ ሺህ የሚሰላ የኢትዮጵያ ገበሬ ሰራዊት ከአንድ ቀን ባልበለጠ ጊዜ ውስጥ የአውሮፓ ቅኝ ገዢ ወራሪዎችን ድባቅ ከመታና ረግጦ ካስወጣ በኋላ ከምሽቱ 4 ሰዓት ግድም የካቲት 23 ቀን እንደ ማርያም ላይ ተሰባስቦ በአንድ እግሩ ቆሞ ቀኙን ድሉን ለሰጠው አምላክ ምስጋና አቅርቧል። አባት ሆይ ንቀውን የመጡ የአገራችንን ድንበርና ልዕልናን የደፈሩ የአውሮፓ ኮሎኒያሊስት ወራሪዎችን እንድናሸንፍ ድል እንድናደርግ ስለረዳሃን እናመሰግናለን። 29000 ፈረሰኞችን ጨምሮ ከ100,000 እስከ 120,000 የሚገመት 1000 ኪሎ ሜትር በባዶ እግሩ የተጓዘ የኢትዮጵያ የገበሬ ሰራዊት በወታደራዊ አካዳሚ የሰለጠነውን የአውሮፓ ወራሪ ጦር የካቲት 23 ማለዳ 11 ሰዓት ግድም ገጥሞ ከረፋዱ 4 ሰዓት ላይ ማሸነፉን አረጋግጧል ይለናል የታሪክ ተመራማሪው ጆርጅ በርክሌይ። የአድዋ ጦርነትና ዳግማዊ አጼ ምኒልክ በተሰኘና ዳኛው ኃይለ ሥላሴ ወደ አማርኛ በተረጎሙት መጽሐፍ ላይ የኢትዮጵያ ገበሬ ሰራዊት ፈረሱ ላይ ሆኖ የጋሻውን እምብርት መሬት ላይ እያጠቀሰ ጎራዴውን አየር ውስጥ እየቀዘፈ ባበደ መንፈስ በተቆጣና በቆረጠ መንፈስ በጀግንነት ተዋግቷል። ጦርነቱ በተጀመረ ከ5 ሰዓት ባልበለጠ ጊዜ ውስጥ 56ቱም የኢጣሊያ መድፎች ሙሉ ለሙሉ ተማርከዋል። የቅኝ ገዢዋን ወራሪ ሰራዊት ከመሩት ጄኔራሎች ጄኔራል አልቤርቶኒ ሲማረክ የሰራዊቱ ዋና አዛዥ ጄኔራል ባራቶሪ ከጥቂት አጃቢዎቹና በሽንፈት ከተበታተኑ የኢጣሊያ ወታደሮች ጋር ሸሽቷል። በዚህ ድብልቅልቅ ያለ ውጊያ ከ56ቱ የኢጣሊያ መድፎች በተጨማሪ ብዙ ሺህ ቀላልና ከባድ መትረየሶች እንዲሁም የነፍስ ወከፍ ጠመንጃዎች በ10 ሺዎችና በመቶ ሺዎች ከሚቆጠሩ መሰል ጥይቶቻቸው ጋር ተማርከዋል። በአጠቃላይ ምርኮው ወደ አዲስ አበባ የተጓጓዘው በ500 አጋሰሶች ተጭኖ ነው። በማግስቱ የካቲት 24 ቀን 1888 ዓመተ ምህረት ከጠዋቱ 4 ሰዓት ላይ የኢጣሊያ ምርኮኞች በምኒልክ ድንኳን ፊት ሲያልፉ የኢትዮጵያ ጀግና ያ የገበሬ ሰራዊት እየፎከረ እየሸለለ አሳልፏቸዋል።